እሺ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። የመጨረሻው ኮርስ ያ ማለት የሶስተኛ ዙር የመጨረሻው ኢስላሚክ ስተዲ ከሙሐመድ እውነት ለሁሉ ጋር ያው ተምረናልና ዛሬ የጥያቄና መልስ በተለቀቁት ቪዲዮዎች ላይ ያልገባችሁ ነገር ካለ ጥያቄና መልስ እንዲሁም ነገ ደግሞ ፋይናል ኤግዛም ይኖረንና የሶስተኛን ዙር ሙሉ ለሙሉ በዚህ እንጨርሳለን ማለት ነው። ሰው ፕሮግራማችንን እንጀምራለን። የጌታ ስም ይባረክ። ያው ምናልባት ለማሚ ግልጽ ለማድረግ እንዴት ነው የሚሆነው እስካሁን ያለው ሂደት ጥያቄ ሁሉም ማይካቸው ዝግ ይሆንና ጥያቄ ያለው ሰው ማይክ እየከፈተ ጥያቄውን ይጠይቃል። በማይክ ደግሞ የማይመቸው ሰው ደግሞ ይጽፍልናል ግሩፕ ላይ ሰው ከዛ በዛ ነገር ላይ ማብራሪያ ይሰጣል ማለት ነው። ሰው ከዛ በኋላ ያው መጨመር አለበት የምትለው ማሳብ ካለ ያው እያወራህ እያብራራህ እንቀጥላለን ማለት ነው። እሺ እንግዲህ አይ ቲንክ ቅደም ተከተሉ ብንሄድ ጥሩ ነው። አንደርስታንዲንግ ኢስላም የሚለው ፓወርፖይንት ላይ ጥያቄ ካለ ወደዛ ጥያቄ ብንሄድ ጥሩ ከሱ ብንጀምር ጥሩ ይመስለኛል ሳስበው። ጥያቄያችሁን እስክታስቡ ድረስ ዝም ብዬ አንድ 10 ደቂቃ እንኳን አልፈጅም። አንድ 5 ደቂቃ ዝም ብሎ ለማስታወስ ያህል እንዲሆናችሁ እስልምናን መረዳት የሚለው ላይ ያነሳናቸውን ነጥቦች ኢስላም ማለት ምን ማለት ነው የሚለውን አይተናል። ሙስሊም ማለት ምን ማለት ነው የሚለውን አይተናል። የእስልምና 5 አዕማድ ተግባራት አሉ ብለናል። 6 መሰረታዊ እምነቶች አሉት ብለናል። 5ቱን አዕማደ ተግባራት ከ6ቱ የእምነት መሰረቶች ነጥለን ማሰብ አለብን፣ ኮንፊውዝ እንዳያደርገን። 5ቱ አዕማድ ተግባራት ማለት ዴይ ቱ ዴይ ላይፍ ላይ የሚያደርጓቸው ነገሮች ማለት ነው። 5ቱ አዕማድ ተግባራት በህይወት የሚተገብሯቸው ማለት ነው። ባጭሩ ምንድን ናቸው ብለን ሸሃዳ አለ። ሸሃዳ ለአንድ ነው፣ ሙሐመድም የእርሱ መልእክተኛ ነው፣ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ የሚሉት እሱን ማለት መሰረታዊ አዕማድ ተግባር ነው እያወራን ያለነው። ሶላት በቀን 5 ጊዜ ይሰግዳሉ። ዘካ ለድሆች መለገስ ግዴታ ነው። ጾም የረመዳንን ወር መጾም ግዴታ ነው። ሀጅ መሄድ በእድሜ ዘመን አንዴ አቅሙ ካለ መሄድ 5ቱ አዕማድ ተግባራት ናቸው። ጂሃድን የሚጨምሩ አንዳንድ ሊቃውንት አሉ። ጂሃድ ግዴታ ነው የሚሉ አሉ። የግድ ወይ ሄደ መጋደል አለብህ፣ ሄደ መጋደል ባትችል ሄደው የሚጋደሉትን ሰፖርት ማድረግ አለብህ ብለው የሚሉ አሉ። ግን ነብዩ በሐዲሱ በቀጥታ የጠቀሳቸው 5 ናቸው ብሎ የጠቀሳቸው እነዚህ ስለሆኑ ከ5ቱ መሃል ሳይጠቀልል በሌላ ታሪክ በሌላ ንግግሮቹ በሌላ ላይፉ ውስጥ ሲያወራ ጂሃድ ለአማኝ ግዴታ ነው የሚል ንግግር አስቀምጧል። ስለዚህ አምጥተው 6ኛ የሚያስቀምጡት በዛ መንገድ ነው። እኚህ ተግባራት ናቸው 5ቱ አዕማድ ተግባራት። 6ቱ የእምነት መሰረቶች አሉ ማለት እነዚህን 5 አዕማድ ተግባራት የሚሰሩ ሰዎች በህይወታቸው የሚኖሯቸው ሙስሊሞች ምን የሚያምኑ ሙስሊሞች ናቸው። ስለዚህ የሚያምኑት ምንድን ነው የሚለው ደግሞ 6 መሰረታዊ ነገሮችን ያምናሉ። አላህ አንድ መሆኑን ያምናሉ። መላእክት እንዳሉ ማመን ግዴታው ነው አንድ ሙስሊም። አላህ መጽሐፍትን እንደላከ ማመን ግዴታው ነው። ማለትም ተውራትን፣ ዘቡርን፣ እንጂልን፣ ቁርአንን የአላህ ቃሎች እንደሆኑ ማመን ግዴታ አለበት። ከዛ ነቢያትንም እንደላከ ማመን አለበት። የትንሣኤ ቀን እንዳለ ማመን አለበት። ከዛ ሁሉንም ነገር አላህ አስቀድሞ እንደወሰነ ወይም በቅድመ ውሳኔ ማመን አለበት። እነዚህ መታመን ያለባቸው ግዴታ። ከነዚህ አንዱንም መሳት አይቻልም። 5ቱን አምነህ ቅድመ ውሳኔን አለማመን አትችልም፣ ወይ የትንሣኤን ቀን አለማመን አትችልም፣ ወይ ደግሞ በመላእክት መኖር አለማመን አትችልም። እነዚህን አይተናል። ከዛ ቁርአን ምንድነው? ቁርአን የአላህ ቃል ቀጥተኛ የአላህ ቃል ነው። በ23 ዓመት ውስጥ የወረደ ነው። ከዛ ሐዲስ አለ። ከቁርአን የምዕራፍ ስያሜዎች መካከል አንዳንዶቹን አይተናል። ሐዲስ እና ሱና ምን ማለት ነው አይተናል። የነብዩ መሐመድን አጠር ያለ የህይወት ታሪክ አይተናል። ታላላቅ ታሪካዊ ክፍፍሎችን አይተናል። ከመሐመድ በኋላ የተነሱ 4ቱን ኸሊፋዎች፣ ከዚያ የሱኒና የሺያ ክፍፍል ለማየት ሞክረናል። ፋይናሊ ቁልፍ ቃላት እስልምና ውስጥ እነዚህ ብቻ አይደሉም፣ ዝም ብሎ ለመጥቀስ ያህል ነው። ቁልፍ ቃላት ምንድናቸው? ሐላል ምንድነው? ሐራም ምንድነው? ጂሃድ ምንድነው? ሸሪዓ ምንድነው?
እና ሌሎችም ሊጠቀሱ የሚችሉ ቢኖሩም ግን መሰረታዊ ዋነኛ የሆኑ ቃላት እነዚህ ናቸው እና ቤዚክ በዓላትን ለማየት ሞክረናል። ኢዳል ፈጥርና ኢዳል አድሃ ምንድን ናቸው የሚለውን ለማየት የሞከርን ይመስለኛል። ከወሬያችን መሃል የምታስታውሱ ከሆነ በዓለም ላይ አብዛኞቹ ሙስሊሞች አረቦች አይደሉም ያልኩ ይመስለኛል። ይሄ አብዛኞቹ ሙስሊሞች አረቦች አይደሉም። አብዛኞቹ ሙስሊሞች ምንድን ናቸው? ኢንዶኔዥያ፣ ፓኪስታን፣ ህንድ፣ ባንግላዴሽ ቀጥሎ ኢትዮጵያውያን ናቸው ብያለሁ። እና ጥያቄ እዚህ ላይ ካላችሁ ጥያቄ ማንሳት ትችላላችሁ። እሺ፣ በዚህ ዘመን ጂሃድ በምን አይነት እየፈጸሙ ይገኛል? በምን አይነት መንገድ እየፈጸሙ ይገኛሉ ነው ጥያቄው። በዚህ ዘመን ጂሃድ በሁሉም አይነት ጂሃድ እየፈጸሙ ይገኛሉ። ለምሳሌ በናይጄሪያ ውስጥ ከ150 ሺህ በላይ ክርስቲያኖች ተገለዋል ባለፉት 1-2 ዓመታት በሁለት ዓመታት ውስጥ እና ሰፈር ውስጥ ገብተው ቀጥታ መተኮስ ነው የሚተኩሱት። በኬንያ በጣም ብዙ ክርስቲያኖች ይሞታሉ። ሰፈር ውስጥ እየገቡ ቸርች ውስጥ እየገቡ ቀጥታ መግደል ይገላሉ። በግብጽ ውስጥ በጣም ክርስቲያኖች ኮፕቲክ ኦርቶዶክሶች በጣም መከራ እያዩ ነው። ቸርች ውስጥ ይገባሉ፣ ያፈነዳሉ፣ ሰዎች እንዲሰልሙ ያስገድዳሉ። ከዛ ደግሞ ሴት ክርስቲያን ወጣቶችን ከትምህርት ቤት ከሆነ ቦታ ሲመለሱ ያግታሉ፣ ያፍናሉ፣ ይደፍሯቸዋል። እነሱ እየደፈሩ አይደለም፣ ክርስቲያኖች ስለሆኑ መብታቸው ነው። ሰከንድ ክላስ ወይም ደግሞ ሰከንድ ክላስ እኛ ሀገር አንረዳውም። ሰከንድ ክላስ ሲቲዝን ስለሆኑ ወይም ደግሞ ሙስሊም ስላልሆኑ ሙሉ መብት የሌላቸው ስለሆኑ ማለት ነው። ስለዚህ እንደዚህ ያደርጋሉ። በምዕራቡ ዓለም በቁጥር ትንሽ የሆኑበት አካባቢ ደግሞ ከሄዳችሁ ለምሳሌ አሜሪካን ከሄዳችሁ አሜሪካን ቴክሳስ ግዛት ውስጥ ክርስቲያኖች እንዳይገቡ እያደረጉ ነው፣ በጣም በቁጥር ስለበዙ ማለት ነው። የሪፕሬዘንታቲቭ የፓርላመንቱ ምናምን አብዛኞቹ እነሱ ሆነዋል አንዱ ስቴት ውስጥ ቴክሳስ ውስጥ። እና ምንድን ነው የሚያደርጉት? ባን እያደረጉ ነው፣ እነዚህ እየከለከሉ ማለት ነው። እንደሚከለክሉት በቃ አልኮል መሸጥ አይቻልም፣ ክርስቲያን ከሆንክ ድምፅህን ማሰማት አትችልም ምናምን፣ እኛ በስተናል ምናምን ብለው ማለት ነው። እና አሜሪካውያኑ መሀይማን ስለሆኑ የሃይማኖት እኩልነት እነሱ በቃ ምናምን ብለው እሽሩሩ ሊሏቸው እየፈለጉ ዝም ብለው የፖለቲካ ቦታ እየሰጧቸው ነው። እና ዝም ብለው የፖለቲካ ቦታ እየሰጧቸው ፖለቲካ ቦታው ላይ ገብተው በጣም እያስቸገሯቸው ነው። እና አሁን አሜሪካ ውስጥ ሰልፍ ምናምን ላይ እየተጀመረ ነው። ከኛ ማለት እንዴት መተህ አንተ ምን አገባ ካልፈለክ አጠጣ በቃ አልኮል እኔ መሸጥ መብቴ ነው የሚል ክርክር እየገቡ ነው። ሰላማዊ ሰልፍ ሙስሊሞች ወጥተዋል። በእኛ ሀገር ክርስትና አይፈቀድም እያሉ ማለት። ይሄን የሚያደርጉት እነማን ናቸው? ከሶማሊያ ከፓኪስታን ከምናምን በስደት የሄዱቱ ማለት ነው። በስደት ሰው ሀገር ሄደው የመኖሪያ ፈቃድ እንደምንም አግኝተው እንትን የሚሉቱ ናቸው። ከዛ ሌላኛው ጂሃድ አይነት ምንድነው መሰለህ? አቴንሽን ለማግኘት መሀል አስፋልት ላይ ወጥቶ ይሰግዳል በሞላ ቦታ ማለት ነው። ፈረንሳይ፣ እንግሊዝ ምናምን የሚያደርጉት አሁን ፈረንሳይ በጣም በብዙ የእስልምና የሽብር ጥቃቶች እየታመሰች ነው። ለምን? ዝም ብለው እኛ በጣም ቶለራንት ነን፣ እኛ ፍቅር ነን፣ እኛ በጣም እንትን ነን በሚል ሰበብ አግዘው ወደ ሀገራቸው አስገብተዋቸው ትምህርት ቤት ውስጥ መምህራን ስለ ፍሪደም ኦፍ ስፒች ተጠቅመው በነፃነት ማውራት አይችሉም። የሆነ ነገር ካልክ ትገደላለህ፣ በየቦታው ፍንዳታ አለ ምናምን። እንግሊዝ ውስጥም እንግሊዝ ኦልሞስት አሁን ከሳውዲ በላይ ብዙ ሙስሊም ያለው እንግሊዝ ውስጥ ነው። እንግሊዝ በሸሪያ ልትመራ ጥቂት የቀራት ሀገር ነች። ስለዚህ ግር ብለው ከአገራቸው ወደ ሰላማዊ የክርስቲያን ሀገር ይሄዱና እንደፈለጉ ማለት ሰላማዊ ሰልፍ ይወጣል፣ ይቃወማል፣ ይሰድባል ምናምን። ከዛ ፖሊሱ መጥቶ ያው እንግዲህ ምዕራብ ሀገር አይደል፣ ፖሊሱ መጥቶ በቃ የሀሳብ ነፃነት አለው መብቱ ነው የፈለገው ማለት ይችላል ብሎ የአካል ጥቃት እንዳያደርስ ብቻ ነው የሚጠብቀው። እነሱ ሀገር ክርስቲያን ወጥቶ እንደዚህ ማለት አይችልም። እንኳን ክርስቲያን ሆነ መኖር አይችልም እነሱ ሀገር። እንኳን እስልምና የሰይጣን ሃይማኖት ምናምን ልትናገር ይቅርና ማለት በጣም በብዙ አይነት ፖለቲካሊ በጣም እየሰሩ ነው። ምዕራቡ ዓለም ኦልሬዲ ወድቋል በእስልምና እጅ። 99% በእስልምና እጅ ወድቋል የምዕራቡ ዓለም። የአውሮፓ እና የአሜሪካን ጉዳይ
ኦልሞስት ከዚህ በኋላ ያበቃለት ነው የሚመስለኝ። ሶ ከዛ ደግሞ ሌላው ቦታ ላይ ወደዚህ ወደ አፍሪካ እና ወደ ሚድል ኢስት ምናምን ቀጥታ ምንም በቃ የድሮን ስታይል መሳሪያ ይዘው እና ቢላዋ ይዘው መዝመት ነው ከተማ ውስጥ። ለዚህ ምንም የተደበቀ ነገር አይደለም፣ በየሚዲያው የምናየው ነገር ነው። የማዝነው ግን የምዕራቡ ዓለም 150 ሺህ ሰው ለሞተበት ለናይጄሪያ ክርስቲያን ድምፅ የሚሆን ጠፍቶ ጋዛ ውስጥ ስንት ነው 60 ምናምን ሺህ ሰው ለሞተው ይጮሃል። ለምን? ፖለቲካው ላይ ሁልጊዜ ተጎጂ እነሱ እንደሆኑ ሳይኮሎጂ መስራት ይፈልጋሉ። ሁሌ ተበዳይኛንን እያሉ ቦታ የተሰጣቸው ይኖራሉ ማለት ነው። ስለዚህ ፖለቲካሊ ይሰራሉ ለማለት ነው። የጋዛን እና የእስራኤልን ጦርነት የእስልምና መበደል አድርገው ነው የሚያወሩት። የአገር ፖለቲካ አድርገው ሳይሆን እስልምና እየተበደለ ነው በዓለም ላይ አታዩም ጉዱን ይላሉ ማለት ነው። ይሄን ይመስላል። ሌላው ቁርአን ሲጻፍ ቀጥታ ከአላህ ሰምቶ አይደለም የተጻፈው የሚል ሀሳብ አንስተህ ነበረ። ባለሳሳት ባሮክ ነው የጻፈው። በሁለቱ መካከል ያለው ልዩነት ቢብራራልኝ። ቁርአን እንግዲህ ጥያቄውን የተረዳው አይመስለኝም። ከተረዳው ግን ከቻልክ በድምፅ ብታስረዳኝ ደስ ይለኛል። ጥያቄው ቁርአን በቀጥታ ከአላህ ሰምቶ አይደለም የተጻፈው ማለት ምን ማለት ነው? ታስረዳኛለህ? ልግባ። እሺ፣ ይሰማል? ይሰማል። ጥያቄ ምን መሰለህ? ቁርአን ነብዩ መሐመድ ቀጥታ ከአላህ አይደለም ሰምቶ የጻፈው፣ በጅብሪል በኩል ነው መልእክቱ የደረሰው። አላህ እንዲህ ይልሃል የሚለው ወጥቶ ቀጥታ መልእክቱ ብቻ ነው የጻፈው። የመጀመሪያውን ቪዲዮ ላይ እንደዛ አይነት ሀሳብ ነበረ። ትንቢተ ኤርሚያስን ደግሞ ቀጥታ ኤርሚያስ አልጻፈውም። ጸሐፊው መልእክቱን ኤርሚያስ ያመጣል፣ በባሮክ በኩል ግን መልእክቱ ተጽፏልና በቁርአንና በትንቢተ ኤርሚያስ መካከል ያለው ልዩነቱ ምንድነው? እሱ ባሮክም ሰሚ አይደለም፣ መሐመድም ቀጥታ ከአምላክ ሰምቶ አልጻፈውም እና በሁለቱ መካከል ያለው ልዩነቱ ምንድነው? እሱ ኦኬ። መሐመድ ሜይ ቢ ግልጽ የሆነ ይመስለኛል። እያልኩ ያለሁት ምንድነው፣ መሐመድ በጅብሪል አማካኝነት ቢሰማም በወረቀት ያሰፈረው ግን መሐመድ አይደለም። ቁርአንን የትኛውንም የቁርአን ምዕራፍ በወረቀት መሐመድ አላሰፈረም። መሐመድ በህይወት በነበረ ጊዜም ቁርአን በወረቀት ተጽፎ አልተጠናቀቀም። ስለዚህ እንዴት ነው ሰንሰለቱ? አላህ ለጅብሪል ይነግረዋል፣ ጅብሪል መጥቶ ለነብዩ ይነግረዋል፣ ነብዩ አጠገቡ ላሉ ሰዎች ይልላቸዋል፣ ይቀራላቸዋል። ልክ ወይ ጅብሪል እንዲህ አለኝ አሁን ይልና ያንን የቁርአን አንቀጽ ይለዋል፣ በአረብኛ ይለዋል። ልክ ሲለው አጠገቡ ያሉ ሰዎች በሰዓቱ መጻፊያ ይዘው ከሆነ ይጽፉታል። መሐመድ መጻፍና ማንበብ አይችልም ይባላል። መጻፊያ ይዘው ከሆነ ይጽፉታል፣ ካልሆነ ይሸመድዱታል በቃል። በቃ ሁሉም የቁርአን አንቀጽ የወረደውና ሴቭ የተደረገው በዚህ መንገድ ነው እንጂ መሐመድ ከሰው ሰምቶ ኦማን ነው ከጅብሪል ሰምቶ በወረቀት ያሰፈረው አንድም የቁርአን አረፍተ ነገር የለም። ስለዚህ በአራተኛ ሰንሰለት ነው የተጻፈው ማለት ነው። ከአላህ ጅብሪል፣ ከጅብሪል መሐመድ፣ ከመሐመድ ሰሃቦቹ ሰምተው ኢቨን የመጀመሪያዎቹ ሰሃቦቹ በራሳቸው ሁሉንም አላሰፈሩም። መሐመድ በህይወት እያለ ሁሉም ቁርአን አሁን እኛ ጋር ያለው ቁርአን በጽሁፍ መልክ አልነበረም። እሱ ከሞተ በኋላ በቃላቸው የሸመደዱ ሰዎች በጦርነት እየተገደሉ ሲያልቁ ሰው ሁሉ ሞቶ ከቀረ በምን ልንሆን ነው? መጽሐፋችንን ልናጣው ነው ተባብለው ነው በቃል የሸመደዱ ሰዎችን እየሄደ ኢንተርቪው እያደረገ ዘይድ የተባለ ሰው በመጽሐፍ መልክ የገለበጠው መሐመድ ከሞተ ከቆየ በኋላ ማለት ነው። በዛ መሃል አንዳንድ በጽሁፍ ያገኛቸው አሉ። ምንም በጽሁፍ ያገኘው የለም ማለት አይደለም። ጥቂት አሉ በጽሁፍ የተገኙ፣ ግን አብዛኛው በቃል የተሸመደደውን ሰብስቦ ነው የጻፈው። ትንቢተ ኤርሚያስ ላይ ግን እግዚአብሔር ኤርሚያስን በመንፈስ ቅዱስ አማካኝነት አሁን ልዩነቱ ምን መሰላችሁ? በክርስትናና በእስልምና ኢንስፓይሬሽንን የምንረዳበት መንገድ ይለያያል። በእስልምናና በክርስትና ኢንስፓይሬሽን እስልምና ውስጥ መካኒካል ነው፣ መካኒካል ኢንስፓይሬሽን ነው። በክርስትና ውስጥ ግን መካኒካል አይደለም። መካኒካል ነው ማለት ምን ማለት መሰለ? ለምሳሌ አንተ ራስህን ስተህ ወር ተኝተህ በእንቅልፍ ልብህ መጥቼ እኔ ጣትህን ይዤ ፓስወርድህን ወይም ደግሞ ይሄ የጣት አሻራን የስልክህን ባስከፍት አብሶሉትሊ አንተ ምንም ኮንትሮል የለህም እዚህ ውስጥ። ያንተን እጅ ተጠቅሜ እኔ ነኝ ያደረኩት። መጽሐፍ ቅዱስ እንደዛ አይደለም የተጻፈው።
ሰዎቹ ራሳቸውን ስተው እግዚአብሔር እጃቸውን እንደዚህ ያንቀሳቀሰ ምናምን እንደዛ አይደለም የተጻፈው መጽሐፍ ቅዱስ ወይም ቃል በቃል ከዚያ ጊዜ በኋላ እግዚአብሔር ሲል እሺ ከዚያ ጊዜ በኋላ ወደ ታች ሲወርዱ እየተባለም የቃል በቃል ዲክቴሽን አይደለም የተጻፈው። ከእግዚአብሔር ድምፅ የሰሙ ዲክቴት እያደረጉ አይደለም የተጻፈው። ቤዚክ ልዩነቱ ይሄ ነው። የመጽሐፍ ቅዱስ አትኦል የትንቢተ ኤርሚያስም ይሁን የቁርአን የሌሎቹም አንድ ላይ ኤርሚያስ በመንፈስ ቅዱስ አነሳሽነት መንፈስ ቅዱስ መርቶት ወይም ደግሞ በራእይ አይቶ ይለያያል አይደለ? መገለጥ ነቢያት መገለጥ የሚወስዱበት በህልም በራእይ በድምፅ ወይ ደግሞ በመነዳት በመንፈስ ቅዱስ በመሞላት ነው የእግዚአብሔር ቃል የሚመጣላቸው። ያንን ራሳቸውም ሊጽፉ ይችላሉ፣ ሌላው ሰው ሊጽፍ ይችላል። ስለዚህ ባሮክ ትንቢተ ኤርሚያስን ጽፏል። አዎ ጽፏል። ግን አሁን ፖይንታችን ከሙሐመድ ሰምተው ሌሎቹ መጽሐፋቸው ላይ አይደለም ችግራችን። ልክ ባሮክ ከኤርሚያስ ሰምተው መጽሐፉ ምንም ችግር የለውም። የነቢዩ ሰሃቦችም ከሙሐመድ ሰምተው መጽሐፋቸው ላይ አይደለም ጥያቄያችን። ልዩነታችን ሙሐመድ መገለጡን የሚቀበልበት መንገድና ኤርሚያስ መገለጥ የሚቀበልበት መንገድ የተለያየ ነው። ስለዚህ ፖይንቱ ከነቢዩ በኋላ ሰምተው ወደ መጽሐፍ የሚገለብጠው ላይ አይደለም። ሙሐመድ ምንም አይነት ጥቅስ ወደ መጽሐፍ አልገለበጠም። መጽሐፍም ማንበብም አይችልም። በሱ ዘመንም መጽሐፉ ተጽፎ አልተጠናቀቅም። ስለዚህ ልዩነቱ መገለጡን ሙሐመድ ይቀበላል የሚሉበትና ኤርሚያስ መገለጡን የሚቀበልበት መንገድ ይለያያል። ዳስሸው ከሆነ ጥያቄ ይሄ ነው። ሌላ ጥያቄ፣ አላህ የሚለው ስም እኛ ለእግዚአብሔር መጠቀም እንችላለን ወይ? የምንችልበትና ማንችልበት ሁኔታ አለ። የምንችልበትና ማንችልበት ሁኔታ ምንድን ነው? አላህ የሚለውን ስም ለእግዚአብሔር የምንጠቀምበትና ማንጠቀምበት መንገድ አለ ብለናል። የምንጠቀመው የወል ስም አድርገን ልንጠቀም እንችላለን። ለምሳሌ አረብ ክርስቲያኖች የወል ስም አድርገው አላህ ብለው ይጠራሉ። የወል ስም ማለት አሁን ለምሳሌ የእንግሊዝኛ ተናጋሪዎች ጋድ ብለው የሚሉት በአማርኛ አምላክ የሆነ ሃየር ቢንግ ሱፐርናቹራል የሆነ ለተፈጥሯዊ የሆነ አምላክ ሚናው ለመጠቆም ይጠቀማሉ አረብ ክርስቲያኖች፣ ችግር የለውም። ግን አረብ ክርስቲያኖችና ሙስሊሞች አላህ ማን ነው ብለው ሲያብራሩት ይለያያሉ። እኔም አበበ አልኩ አንተም አበበ አልክ ማለት ተመሳሳይ አበበን እያወራ ነው ማለት አይደለም። ያንተ አበበ ማን ነው ስልህ ቀይ ነው አጭር ነው ካልከኝ እኔ ደግሞ ጥቁር ነው ረጅም ነው ካልኩ ኮምፕሊትሊ የተለያዩ ሁለት አበበዎች ናቸው ማለት ነው። ኦኬ። ስለዚህ የምንጠቀመው ክርስቲያኖች አረቦቹ አላህን ለእግዚአብሔር ሲጠቀሙ የወል ስም አድርገው ነው። ልክ ሰው ማለት የወል ስም ነው። ሰው በቃ እኔም ሰው ነኝ አንተም ሰው ነን ሁላችንም ሰው ነን። አምላክ ከተባለ የሆነ ካታጎሪ አይደል? የሰው ካታጎሪ አለ፣ የመላእክት ካታጎሪ አለ፣ የአምላክ ካታጎሪ አለ። ስለዚህ አምላክ የሚለውን የሆነ ሰው ያልሆነ መልአክ ያልሆነ ፍጡር ያልሆነ የሆነን ቢንግ ለማሳየት አረቦቹ አላህ የሚለውን ቃል ይጠቀማሉ። ሙስሊሞች ግን አላህ ሲሉ አምላክ ማለት አይደለም። ለሙስሊሞች አቤኔዘር እንደማለት ነው። የግል ስም ነው፣ የተጽኦ ስም ነው። በሙስሊሞች አላህ የሚለው አምላክ ማለት ወይም ደግሞ ጋድ ለሚለው ኢኩቫለንት አይደለም፣ ስሙ ነው። ለዛ ነው የማይተረጎመው። የትም ቢሄዱ አላህን አይተረጎሙም። እኛ ለምሳሌ እግዚአብሔር ይተረጎማል። በእንግሊዝኛ መጽሐፍ ቅዱስ ጋድ ይለዋል፣ በግሪክ ቴዎስ ይለዋል፣ በዕብራይስጥ ኤሎሂም ይለዋል። እነዚህ ስሞች ሊተረጎሙ የሚችሉ ናቸው። ያህዌ ግን አይተረጎምም። ያህዌ ነው። ፕሮናንሲዬሽን ልንለያይ እንችላለን። ሁሉም ሰው በራሱ ቋንቋ ነው ፕሮናውንስ የሚያደርገው። አጋድሎ አይተረጉመውም ስሙን ግን ማንም ሰው። ታምራት የትም ሀገር ብሄድ ታምራት ነው። ፈረንጅ ሀገር ሄዶ ሚራክል ተብሎ አይጠራም። ታምራት ነው ስሙ ነው። ስለዚህ ሙስሊሞች አላህ የሚለውን ቃል ሲጠቀሙ ፐርሰናል ኔም ነው ለሱ ለአላህ እንጂ አምላክ ማለት አይደለም። ስለዚህ እኛ የእግዚአብሔር ፐርሰናል ስም ለእግዚአብሔር ያህዌ ነው እንጂ አላህ አይደለም። ከዚህ ረገድ ክርስቲያኖች እግዚአብሔርን በአረብኛ ቋንቋ የሚናገሩ ከሆነ እግዚአብሔርን ከአረቦች ጋር ሲያወሩ አላህ ብለው ቢያወሩ ምንም ስህተት ላይኖረው ይችላል ከዚህ ኢንቴንሽን በመነሳት። ስለዚህ ብዙ ጊዜ ክርስቲያን አረቦችም አላህ ይሉ የለ እንዴ? ስለዚህ እኛ የምናመልከው ተመሳሳይ ራሱን አንዱን አምላክ ነው ይላሉ። አረ በፍጹም ከእናንተ ጋር አንድ አምላክ አላመልክም፣ የኔና የእናንተ አምላክ አንድ አይነት አምላክ አይደለም ብለን እንላለን። ወንጌልን ለሙስሊሞች ነፂ በምንሰራበት ሰዓት የምንጠቀመው ወይ አማርኛውን ወይ እንግሊዝኛውን ቁርአን፣ እነሱ ደግሞ ያንን መቀበል አይፈልጉም እና ወንጌልን ለነሱ መስራት አስቸጋሪ ያደርገዋል። እና ምን ብናደርግ የተሻለ ነው? ለምንድን ነው የማይቀበለው አማርኛውን? የት አረብኛ ያቅና ነው አረብኛውን የሚቀበለው? አያውቀውም እኮ አረብኛውን። እሱ ራሱ ይሸመድደዋል እንጂ አያውቀውም።
ስለዚህ ሚሞራይዜሽን ነው እንጂ አያውቀውም። ልሙጥ አረብኛ ወረቀት አምጥታችሁ ጋዜጣ ይሁን የመጽሐፍ ቅዱስ ይሁን ቁርአን ይሁን የማይታወቅ አምጥታችሁ አንብበ ተርጉምልኝ ብትሉት እኮ አይተረጉሙም። በጣም ጥቂቶች ናቸው ይሄን የሚተረጉሙት። ሲሪየስሊ አሁን እኛ በጣም ብዙ እኔ እንግዲህ ከሆነ ከ6ኛ ከ5ኛ ክፍል ጀምሮ 12ኛ ክፍል ደርሼ ግቢ ገብቼ ባየሁት ፊልም በሰማሁት መዝሙር በምናምን ያካበትኩት እንግሊዝኛ ነው። አሁን እንግሊዝኛ አንብቤ ለመረዳት ያበቃኝ በዛ መንገድ በአረብኛ ውስጥ ያለፉ ብቻ ናቸው የሚያውቁት እንጂ አብዛኛው ሙስሊም እንኳን ኢትዮጵያ ውስጥ በዓለም አቀፍ ደረጃ አረብኛውን አይረዱትም። ስለዚህ አይረዱትም። እነሱም ግን አሁን የነፂ ጥያቄ ወንጌልን ስንሰብክ አማርኛውን ወይም እንግሊዝኛውን አይቀበሉም ላልሽው ብዙ ጊዜ አፕሊኬሽን ከሆነ የምትጠቀሚው ምን ታደርጊያለሽ መሰለሽ? ከላይ አረብኛውን ከታች እንግሊዝኛውን ኦር አማርኛውን ሶስቱንም ባይዘው የሚያደርግ አንድ አፕሊኬሽን አለ እኔ ጋር ኤል ቁርአን አልቁርአን የሚል አፕሊኬሽን አረንጓዴ አፕሊኬሽን አለ። እሱን አውርጂና ሶስቱንም አንድ ላይ አድርገሽ አይ አማርኛውንና እንግሊዝኛውን አልቀበልም ካለ አረብኛውን አንብብ በይው። ከዛ አረብኛውን አንብበህ ተርጉም በይው። አይ አልችልም ካለ ታዲያ ካልቻልክ ምንድነው አረብኛውን የምትለው? ኦር አትችለውም ወይ ደግሞ አትቀበልም ሊቃውንትን። ከዛ ካነበበልሽና ከተረጎመ ምን ታደርጊያለሽ? ከእንግሊዝኛውና የሱን ትርጉም ከእንግሊዝኛውና ከአማርኛው ጋር ታስተያያለሽ። ስለዚህ በቀላሉ እዛ ጋር ካለው አማርኛ ጋር ካልተመሳሰለ እየዋሸ ነው። አንተን አንድ መንገድ ላይ ያገኘሁትን ግለሰብ ልመን ወይስ በእስልምና በሃይማኖቱ ዘንድ ተቀባይነት አግኝቶ ለመተርጎም ብቁ ነው ተብሎ ተሹሞ የተረጎመን ሊቅ ልቀበል ብለሽ መጠየቅ ትችላለሽ። ማን ነው ይሄንን ለመተርጎም ብቁ ተአማኒ ሊሆን የሚችል? አሁን ለምሳሌ በጤና ዘርፍ የመጀመሪያ ዓመት የጤና ተማሪ ነው የሚታመነው ወይስ ስፔሻሊስት ነው የሚታመነው? ቀላል ሎጂክ። እንደውም የመጀመሪያ ዓመት ተማሪም አይደለም እሱ፣ ገና የ8ኛ ክፍል ባዮሎጂ ተማሪ ነው እሱ። ባዮሎጂ ተማሪ ነህ አንተ፣ ከዛ ስፔሻሊስት የሆነውን ሰውዬ ልክ አይደለም እያልከኝ ነው በዚህ ጉዳይ ላይ ብለሽ መጠየቅ ትችላለሽ። ስለዚህ እንዲቀበሉ ቀላል መንገድ ሊሆን ይችላል ብዬ አስባለሁ። እነሱ ብዙውን ጊዜ የሚያነሱት ጥያቄ ብለሻል በሁለተኛ ከስላሴ ጋር በተገናኘ በዛ ዙሪያ ደግሞ በራሳቸው እምነት እንደ ምሳሌ ተደርጎ ተውሂድ ይጠቀሳልና ስለሱ የሆነ ነገር ብለን ምንድነው? አዎ እንግዲህ እነሱ ብዙ ጊዜ ቀላል ነው እስልምና የአንድ አምላክ ኮንሰፕት ነው የምናምነው እኛ ብለው ያመጣሉ። የእናንተ አምላክ ስላሴ ነው፣ 3 አምላክ ታመልካላችሁ እያሉ ሊያመጡ ይችላሉ። ግን ይሄ ስለ ነገረ ስላሴያችንን በጣም መጀመሪያ አንደርስታንድ ማድረግ ይኖርብናል። ከዛ አንደርስታንድ በጣም ከተረዳ ነው በኋላ በጣም ቀላል ነው ለሙስሊሞች ለመናገር ነገረ ስላሴን። በመጀመሪያ እኔ የምጀምረው ከአንድ ሙስሊም ጋር ስለ አምላክ ኮንሰፕት ሳወራ በመጀመሪያ እኔ የምጀምረው ቀላል ስለሆነ ልክ ነው ማለት አይደለም፣ ከባድ ስለሆነ ስህተት ነው ማለት አይደለም። ይሄ መሰረታዊ ነገር ነው። ባይዚ ቀላል ስለሆነ ልክ ነው ማለት አይደለም። ስለ አምላክ ካወራን ደግሞ እንደውም ከባድ ነው መሆን ያለበት ስለ አምላክ። ባይዚ ለምን ይህንን ሁሉ ዓለም የፈጠረ አምላክ ታይምለስሊ እና ስፔስለስ ሆኖ የሚኖር አምላክ በሰው አእምሮ ኮምፕሬሄንድ ማድረግ አንችልም፣ መረዳት አንችልም። ሰሞኑን ከሆኑ ሰዎች ጋር እያወራው ነበር እዚህና አግኖስቲክ ነገር ናቸው እያወራን ዩኒቨርሳችን እየሰፋ ነው የሚለውን አወራን። ኦፍኮርስ እየሰፋ ነው ዩኒቨርስ እየሰፋ ነው ማለት ታይምም እየሰፋ ነው እና ስፔስም እየሰፋ ነው ብለን አወራን ማለት። ታይም እንዴት ይሰፋል? ጊዜ አሁን እንዴት ይሰፋል? 2 ሰዓት ከ30 ይሰፋል። ሳይንሱ ይሰፋል ይላል። ቦታ ወዴት ይሰፋል? አሁን የኔ ሩም ውስጥ 4x3 የሆነ ከታች እዚህ ጋር ጠረጴዛ ምናምን አሉ። ከዛ መሀሉ ላይ ክፍተት አለ። ባዶ ቦታ እንዴት ይሰፋል እና ወዴት ይሰፋል የሚለውን ጥያቄ አንስተን እያወራን አናቅም ያለ። ስለዚህ እግዚአብሔር ከስፔስ ውጪ ነው ካለን ከስፔስ ውጪ ነው ማለት 0.000 ሚሊ ማይክሮ ሜትር ቦታ የሌለበት ቦታ ላይ ነው እግዚአብሔር ያለው። ገና ስለ አምላክ ስናስብ የኔ ያወራችሁ ለምንድን ነው ሲሪየስሊ ኢማጂን ከምናደርገው በላይ ነው እግዚአብሔር ያለበት ዓለም። ስለዚህ ቦታ ከሌለ ቦታ የሌለበት ቦታ ላይ ከኖረ እግዚአብሔር ገና የዛኔ ያበቃል። አርጊመንቱ ከመታወቅ በላይ ነው። እግዚአብሔር አይቆጠርም። ለምን? ለመቁጠር እዚህ ጋር አንድ ብላችሁ የሆነ ቦታ ስፔስ ውስጥ ነው ቆጠራ ያለው። ከስፔስ ውጪ ቆጠራ የለም። አንድ ብለን ጨርሰን ከጎኑ ያለውን ነው 2 የምንለው። ለመቁጠር ታይም ያስፈልጋል፣ ለመቁጠር ስፔስ ያስፈልጋል። እግዚአብሔር ታይም እና ስፔስ የለም እግዚአብሔር ጋር። ስለዚህ እግዚአብሔር አይቆጠርም።
ምን ማለት ኒውሜሪካሊ እግዚአብሔር አይቆጠርም ማለት ነው። ይሄንን መጀመሪያ በጣም አንደርስታንድ ካደረግንና በጣም ፊሎሶፊካሊ ያለውን ነገር ለመረዳት ትንሽ ጠለቅ ብለን ማሰብና በጣም ብዙ ነገሮችን ማወቅ ይጠበቅብናል። ከዚያ በኋላ በጣም ቀላል ነው ለሙስሊሞች። ኦኬ አምላክ ከመታወቅ በላይ ነው። ከመታወቅ በላይ ከሆነ መሟገት ያለብን አምላክ ስላሴ ነው ወይስ አይደለም ነው እንጂ ሊሆን ይችላል ወይስ አይችልም አይደለም። ሊሆን አይችልም ብሎ ኢምፖሲብል ሊያደርግ ማንም ስለሌለ ማለት ነው። ማንም አይችልም እንደዛ ማድረግ። ስለዚህ የእነሱን ደግሞ ተውሂድም ማወቅ በጣም አስፈላጊ ነው። ሙስሊሞች ሲሪየስሊ በአንድ አምላክ ነው የሚያመልኩት የሚለው አይደለም። በሙስሊሞች ኢስላሚክ ቴዎሎጂ ውስጥ ሁለት ያልተፈጠሩ ዘላለማዊ አካላት አሉ። አንደኛው አላህ ነው፣ ሁለተኛው ቁርአን ነው። ቁርአን አላህ ነው አይደለም፣ የተፈጠረ ነው አይደለም፣ ያልተፈጠረ ነው እኮ። ካልተፈጠረ ወይ አላህ ካልሆነ ከአላህ ጋር ከዘላለም አብሮ ከነበረ ስለዚህ ሁለት ከዘላለማውያን አሉ ማለት ነው የሚል ጥያቄ ያመጣል። ስለዚህ የእነሱን የተውሂድ ፊሎሶፊውን ጠለቅ ብሎ ማወቅ የእኛን ነገረ ስላሴ ለማብራራት በጣም ጠቃሚ ነው። የእነሱን ደግሞ ተውሂድ ለማፍረስ በጣም ቀላል ይሆናል። እንዲረዳችሁ እኔ ሞናርኪካል ትሪኒቴሪያኒዝም በጣም ለሙስሊሞች ለማስረዳት በጣም ቀላል ነው። ሁልጊዜ ለምሳሌ የኒቅያ የእምነት መግለጫ ላይም ሁሉን የፈጠረ አንድ አምላክ አብ ብሎ ነው የሚጀምረው። እውነተኛ አንድ አምላክ አብ አለ። ስለዚህ ከዚህ ከአብ የተገኘ ወልድ፣ ከአብ የተገኘ መንፈስ ቅዱስ፣ የሰረጸ መንፈስ ቅዱስ ሌላ አምላክ አይደለም። ባይዘ በጣም ሲምፕል ነው፣ በጣም ቀላል ነው። አንድ አምላክ አንድ ሴንስ አለ። አብ የሁሉ አስገኝ፣ የእርሱ ታይምለስሊ እና ስፔስለስሊ የተወለደ ከእርሱ ወልድ አለ። ከዛ ደግሞ ከእርሱ የሰረጸ መንፈስ ቅዱስ አለ። ይሄ በጣም ታይምለስ እንደሆነ ስታስቡት በጣም ቀላል ነው በእውነት ሲታይ። እኔ ነገረ ስላሴ በጣም ሲታይ ለሙስሊሞች ለማስረዳት ድሮ በጣም ይጨንቀኝ ነበር እና ይከብደኝ ነበር። ግን እግዚአብሔር ታይምለስ ነው፣ እግዚአብሔር ስፔስለስ ነው ብለን ካሰብን በጣም ሲምፕል። ስለዚህ አንድ አምላክ አብ አለን። የዛ የአንድ አምላካችን የአብ ዘላለማዊ ልጅና ዘላለማዊ ወይ ቃሉና መንፈሱ በጣም ቀላሉ ኤክስፕሬሽን ነው። ያለ ቃሉ ሊኖር አይችልም፣ ያለ መንፈሱም ሊኖር አይችልም። ያለ መንፈሱ ከኖረ በድን ነው፣ ያለ ቃሉ ከኖረ ሚውት ነው፣ የማይሰራ ነው። ወይም ደግሞ ሌላ አባባል ክርስቶስ የእግዚአብሔር አብ ጥበብ አይደል? ያለ ጥበቡ ከኖረ ጅል ነበረ ለዘላለም። ስለዚህ ያለ ጥበቡ ደግሞ ሊኖር አይችልም። ስለዚህ ጥበቡ አብሮት ሁልጊዜ አለ። ስለዚህ በጣም ቀላል ነገሮች አሉ በውስጡ ማለት ነው። አሁን ላይ ደግሞ ክርስትና ከመግባቱ በፊት እስልምና የነበረባቸውን አካባቢዎች ወደ ቀደመው ስፍራ የመመለስ እቅድ ይዘው እየሰሩ ነው። በተለይም ወደ ሀዲያ አካባቢ እንግዲህ ወደ ሀዲያ አካባቢ ደቡቡን በጣም የያዙት ይመስለኛል። ግን ያው እኛ ምን አደው ነው ምን ልናደርግ እንደምንችል አላቅም። ሰው ክርስቲያኑ በጣም ተኝቷል። በጣም በቃ ቤተክርስቲያን አይ ቲንክ አሁን ትንሽ የኦርቶዶክስ ቤተክርስቲያን በጣም ምትሻል ይመስለኛል። ከዚህ ከእስልምና ጋር በተያያዘ በጣም ማህበረ ቅዱሳን እንደ ማህበር ቤተክርስቲያኒቱን ደግፎ የያዘ ሊባል በሚችል ደረጃ በጣም ስትሮንግ ማህበር ነው። ማህበረ ቅዱሳን እስልምና ላይ በጣም ጠንቃቃ ነው፣ በጣም የነቃ ነው በጣም እና ይሰራሉ። ሰግጠው ነው የሚሰሩት ክርስቲያኑ። ይሄንን ባይዜ እንትኖች የሚያውቃሉ። ይሄ ሚስጥር ምናምን ነው አይደለም እዚህ እያወራ ያለሁት። ሙስሊሞቹ በራሳቸው የፔጆቻቸው የሚጽፉት ነገር ነው። ለዛ እንደውም ማህበረ ቅዱሳን እስልምና ላይ እንደሚሰራ ያወቅኩት እኔ ከሙስሊም በጣም ፌመስ አሁን ስሙና መጥቀስ አልፈልግም እዚህ በጣም ፌመስ የሆነ ሙስሊም አፖሎጂስት ከኛ ጋር ብዙ ሲመላለስ የነበረ ፔጁ ላይ ሲጽፍ አይቼ እና እኛ ጋር ግን እኛ በጣም በመንፈስ ተቀጣጥለናል። በቃ ማንንም አንሰማም። በጣም ጾም ጸሎት ነው፣ ጾም ጸሎት ማንንም አንሰማም። በቃ ሰማይ ተከፍቶ በረከት ከሰማይ እየዘነበ ነው እኛ ጋር እና የበረከቱን ጠርገን ጠጥተን ሮብ በተለይ ልዩ የፕሮግራም የጸሎትና የኮንፈረንሷ ላይ አንደኛ ነን፣ ማንንም አንሰማም። እግዚአብሔር ይፈውሳል። መጥፎ ነው ማለት አይደለም፣ ግን ሁሉንም በጥበብና በጊዜው ያልተደረገ ነገር ስህተት ነው። ጊዜውንና ቦታውን በትክክል ያልጠበቀ ነገር ሁሉ ስህተት ነው። መጸለይ ጥሩ ነው፣ መጸለይ ትክክል ነው፣ ጊዜውንና ቦታውን ሲጠብቅ። ትምህርት ጥሩ ነው፣ ጊዜውንና ቦታውን ሲጠብቅ። ጥያቄ ጠይቆ ሎጂካሊ መመለስ እያለብህ እጅህን ጭኜ ልጸልይልህ ብትል ይሄ ቦታውን አልጠበቀም፣ ጊዜውን አልጠበቀም። ደግሞ ጸልየ መገሰጽ ያለብህን ነገር
ጥቅስ አውጥተህ የግሪኩ ብትል ጊዜውንና ቦታውን አልጠበቅም። ስለዚህ በጣም ዋይዝ መሆን አለብን፣ በጣም ጠቢብ መሆን አለብን። መጸለይ ያለብን መዋጋት ያለብን ሴክተር አለ፣ ደግሞ ማስተማር መቀጥቀጥ ያለብን ሴክተር አለ። ይህንን ኮንፊውዝ ማድረግ አያስፈልግም። ግን በጣም የኢቫንጀሊካል ቸርች በጣም አደጋ ላይ ነች። በተለይ ወደ ደቡብ እኛ ሰዎች ካላችሁ በተለያየ አካባቢ ያላችሁ አሁን እዚህ ውስጥ የምትሰሙ ለምሳሌ ከስልሳዎቹ መካከል ቢያንስ 6 የተለያየ ከተሞች የተሰባሰበ ሰው ቢሆን ይሄ 6 ቦታ ሄደን ብናገለግልና ከዛ 6ቱ ከተማ ውስጥ እኛ ብንመለስ እንኳን ለሚቀጥለው እዛው ላለው ማህበረሰብ ማዳረስ የሚችልን ሰው ብናተርፍ ትልቅ ነገር ነው። ምን ማድረግ እንዳለብንና ስለዚህ አገልግሎት እንዲጠሩን በየዩኒቨርሲቲው በየፌሎሺፑ ኢቭን የሃይ ስኩል ፌሎሺፕ ቢሆን እንሄዳለን። ቸርች የወጣቶች ፕሮግራም እንሄዳለን። የተረጋገጠ ቬሪፋይ የተደረገ በእኛ አሁን ለምሳሌ እኔ ሆሳና ብጠራ ሆሳና ያ ቸርች ትክክለኛ ቸርች መሆኑን በራሴ መንገድ አጣርቼ ምናምን ሄዳለሁ። በጣም ብዙ ቦታ እንደዛ ሄጃለሁ። ወደ ደቡብ ክልል ሄጃለሁ፣ ወደ አፋር ክልል ሄጃለሁ፣ ወደ ተለያዩ ቦታዎች ሄጃለሁ። ስለዚህ እንደዛ እናደርጋለን፣ ግን ብዙ የነቃን ስላልሆነ ነው። ስለዚህ ይሄ ለእናንተም ማሳሰቢያ ነው። በያላችሁበት ቅድመ ጥንቃቄ ለማድረግ ሰዎችን ለማንቃት ፕሮግራም እያዘጋጃችሁ መተው ሊያገለግሉ የሚችሉ ሰዎችን ያገልግሉ፣ መድረክ ስጧቸው እባካችሁ ለማለት ነው። ወደ አፊም ጥያቄ ስመጣ አፊም ምንድን ነው ያለኝ? የሙሐመድ አባት ሙሐመድ በተወለደ በ6ኛ ወር እንደሞተ ነበር የተማርኩት፣ ግን እንዳልሆነ ነግረህን ነበር፣ ነገሩ እንዴት ነው ይላል። ኦኬ አሁን የሐዲስ ዘገባ ለምሳሌ ስለ ሙሐመድ አባት አሟሟት የሚናገሩ የተለያዩ የሐዲስ ዘገባዎች አሉ። አንደኛው አሁን አንተ ያልከው በ6 ወሩ ነው የሞተው የሚል አለ። በጣም ፌመሱ በጣም የታወቀው ይሄኛው ሐዲስ ነው። ግን ሌላ ደግሞ ትክክለኛ ሐዲስ ትክክለኛ የታመነ ታሪክ አለ። የታመነ ታሪክ እንግዲህ አይ ቲንክ የሐዲስ ኢስናድ ላይ ያወራ ነው ይመስለኛል። እከሌ ከከሌ ሰማ፣ እከሌ ከከሌ ሰማ፣ ሰንሰለቱ ሲታይ ሰንሰለቱ ልክ የሆነ ታማኒ ሰዎች ናቸው ይሄን የዘገቡት የሚባልለት ሌላ ደግሞ ታሪክ አለ። ምን ሙሐመድ ከአባቱ ጋር at the same time በተመሳሳይ ቀን አግብቶ በሳምንት ውስጥ ሞተ። ግን ሚስቱ ከ4 ዓመት በኋላ ወለደች። አሁን ችግሩ ይሄ ደካማ ነው ዳኢፍ ነው እንዳይሉ እንቅፋት የሚሆንባቸው እንዴት መሰለ? እንቅፋት የሚሆንባቸው ይሄንን ታሪክ ተንተርሰው የፍርድ ቤት ዛሬ ላይ ፍርድ ቤት ብትሄድ በሙስሊሞች ፍርድ ቤት ውሳኔ የሚሰጡበትን ህግ መስርተዋል። ዳኢፍ ነው ወይም ተቀባይነት የለውም ማለት አይችሉም። የሸሪዓ የፍርድ ቤት ውሳኔ የቀመሩት አሁን እኔ ከምነግራችሁ ከ4 ዓመት በኋላ ተወለደ የሚለው ታሪክ ላይ ተመስርተው አንዲት ሴት አይ ቲንክ ሱዳን ላይ ወይ ደግሞ ግብጽ መሰለኝ ይሄ የቴሌቪዥን ፈትዋ ደውለው ኡስታዝ እንደዚህ አይነት ነገር ገጥሞኝ ነበር ምናምን የሚሉ ሴቶች እንደሚደውሉት ማለት ነው። ፈትዋ ላይ ሰውየው ሄዶ ጦርነት ከ3 ዓመት በኋላ ነው ምናምን ከጦር ሜዳ ሲመለስ ሚስቱ እርጉዝ ነች ወይ ነቺ ተረገች ብለው አነቃት። ፍርድ ቤት ተያይዘው ይሄዳሉ። አንተ አታውቅም እንዴ ለ4 ዓመት ካንተ ጋር አንተ ከሄድክ በኋላ ለ4 ዓመት ሁሉ እንደምታረግዝ አታውቅም እንዴ ተብላ ሴትየዋ በነጻ ተለቃለች ይባላል። ስለዚህ ምን ለማለት ፈልጌ ነው ሚዛን የሚደፋው ከመወለዱ ከ4 ዓመት በፊት ሞተ የሚለው ነው። ምክንያቱም በፍርድ ቤት እንኳን የሸሪዓ መጽሐፍ አለ the reliance of the traveler የሚል መጽሐፍ አለ። እዛ ላይ የሸሪዓ ፍርድ ቤቶችን ስለ ዝሙትን አቀጣጥ እንዴት ልንለይ እንችላለን፣ አንዲት ሴት ዝሙት ሰርታለች ወይስ አልሰራችም የሚለው ላይ ሲያስቀምጡ ምንድነው የሚሉት? አንዲት ሴት ባል አግብታ ካገባችው በኋላ ከ6 ወር በፊት ቀድማ ልጅ ከወለደች እቺ ሴት ከሌላ ቦታ አርግዛ የመጣች ነች ማለት ነው። ስለዚህ ዝሙት ሰርታለች፣ ክሊር ነው፣ ይታወቃል፣ ብይን ይሰጣል። ስለዚህ ቢያንስ 6 ወር መቆየት አለባት ሳትወልድ ባሏን ካገባች በኋላ። ከ6 ወር በኋላ ከወለደች በቃ ከባሏ ነው የሚሆነው። ኦኬ እቺ ሴት ከዛ ከተጋባች በኋላ ከባሏ ጋር በሆነ ምክንያት ቢለያዩ ባሏ ከተለያት በኋላ ዝሙት ሰርታለች አልሰራችም የሚለው የሚታወቀው ለ4 ዓመት ካልወለደች ነው። እስከ 4 ዓመት የሚለው ከ4 ዓመት በኋላ ከወለደች እቺ ሴት ዝሙት ሰርታለች። እስከ 4 ዓመት ባለው ግን መሃል ላይ ከወለደች የዛን 3 ዓመት ተኩል ቆይታ ከወለደች የዛን ሰውዬ ነው እየወለደች ያለችው ተብሎ ይታሰባል። ይሄ ሁሉ ምንድን ነው? እዛ ቪዲዮ ላይ እንዳልኩት ሙሐመድ እናቱ
አባቱ ነው ብለው የሰየሙት አብደላ ከሞተ ከ4 ዓመት በኋላ የወለደችውን ለመሸፈን ናቹራል ነገር ነው የሚሉት። ኢቭን እንደው ተአምር ነው ልክ በቃ የኢየሱስን ኮፒ ለማድረግ ተአምር ነው ምናምን ብለው ቢሰይሙት ምን አለ? አንድ ቀዳዳ ለመሸፈን ሲሉ ሌላ ትልቅ ቀዳዳ ከፍተው ችግር ሆኖባቸዋል። ሶ ምን ለማለት ነው? ናቹራል ነገር ተፈጥሯዊ የአወላለድ ሲስተም ነው ብሎ በሸሪዓ ፍርድ ቤታቸው ጭምር አንዲት ሴት ለ4 ዓመት እንደምታረግዝ አስቀምጠዋል። ኦኬ ወደ ታች እየሄድን በእስልምና ውሸት ይፈቀዳል ወይ? አዎ በሶስት ምክንያቶች ውሸት ይፈቀዳል። አንደኛው በጦርነት ምክንያት ይፈቀዳል። ማለትም ተቃራኒ ወዳጅህን ለመሸወድ እየተዋጋህ ከሆነ። ሁለተኛ በሁለት በተጣሉ ሰዎች መሃል እርቅ ለማምጣት ስትል ውሸት ይፈቀዳል። ሶስተኛ ደግሞ ሚስትህን ለማስደሰት ብለህ መዋሸት ይፈቀድልሃል በእስልምና። ስለዚህ ሚስትህ የሚከፋት ከሆነ እሷን ለማስደሰት መዋሸት ትችላለህ። ምን ማለት ነው? ለምሳሌ ይሄንን አንስተው አይ ቲንክ ከኡስታዞቹ ጋር የተጨቃጨቁ ነበር የሆነ ጊዜ ላይ ሙስሊሞቹ። አልነገረኝም ሚስት እንዳለው ደብቆኝ ሁለተኛ ሚስት አግብቷል፣ ኢቭን ሶስተኛውን አግብቷል እኔ ሳላቅ ምናምን ብላ ስትል አንቺ ማንሽ ለማወቅ ምን ያገባሻል አንቺ ብሎ አለ። እሱ የደበቃት እሷ ይከፋታል ብሎ። ስለዚህ ዋሽቷት እየዋሻት እሱ ከሌላ ሴት ጋር መኖር ይችላል፣ ከነገርኳት ይደብራታል ብሎ ማለት ነው። እንደዚህ አይነት እሷን ደስ ለማሰኘት በቃ መዋሸት። እንግዲህ ሚስትህን ደስ ለማሰኘት ብለህ መዋሸት፣ ሚስትህን ከዋሸህ ማን ቀረበ ዓለም ላይ ማለት ለሚስትህ አካልህ ለሆነች ሚስትህ መዋሸት ከተፈቀደ ቺትም ያደረክ የመጣ ተዋሻለህ፣ አላደረኩም ትላለህ፣ እንደፈለክ ትሆናለህ። ሌላው ተፍሲር የት እናገኛለን የሚል አለ። ተፍሲር በእንግሊዝኛ በጣም ብዙ ቦታ አለ። ተፍሲር ቁርአንኤክስ.com ላይ አለ ተፍሲር። እሱ ነው አሪፉ። በቃ እስካሁን በእንግሊዝኛ አሪፉ እሱ ነው። ቁርአንኤክስ.com የሚለው አሪፍ